ሰላም ሰላም ጤና ይስጥልን ከኢትዮ ፕሮግራሚንግ ዩቲዩብ ቻናል ነው። እዚህ ላይ የምናየው በዚህ ቱቶሪያል የምናየው ኮንትሮል ስትራክቸር የሚባል አለ። ከኮንትሮል ስትራክቸር ውስጥ ኮንዲሽናል ስቴትመንቶች አሉ፣ እንደዚሁም ደግሞ ሉፕ የሚባሉ አሉ። እዚህ ላይ ግን ኢፍ ኮንዲሽን የሚባል አለ። አንዱ የስትራክቸር አይነት ነው። ኢፍ ኮንዲሽን ለምንድን ነው የሚያገለግለው የሚለውን በቅድሚያ ኮሜንት ስለተማርን በኮሜንት እያስቀመጥን መሄድ እንችላለን። ኢፍ ኮንዲሽን ለምን ያገለግላል የሚለው ለምሳሌ ሁለት ቁጥሮችን ማወዳደር ሊሆን ይችላል። ሁለት ቁጥር ማወዳደር ለምንድን ነው የሚጠቅመው? የደረጃ ሰንጠረዥ ሲወጣ ሊጎች ላይ ለምሳሌ ፕሪሚየር ሊግ፣ የኢትዮጵያ ፕሪሚየር ሊግ ሊሆን ይችላል፣ ኦር የፕሪሚየራ ሊጋ ሊሆን ይችላል፣ ሴሪያ ሊሆን ይችላል። እነዛ ላይ አንደኛ ይሄ ነው፣ ሁለተኛ ይሄ ነው የሚለው ባላቸው ነጥብ ምክንያት እና ነጥብ እንደዚሁም ጎል ሌሎችም ክራይቴሪያዎች አሉ። በእነዛ ምክንያት ነው እነዚህን ማወዳደር አለበት። አንደኛውን አንደኛ ሊል የሚችለው ሁለተኛውን ሁለተኛ ሊል የሚችለው ባላቸው ነጥብ በሌሎች ክራይቴሪያዎችም መመዘኛ አማካኝነት ስለሆነ ነው። ስለዚህ ቤዚኩ እዚህ ጋር ነው። ማወዳደር መቻል አለበት፣ ፕሮግራሙ ማወዳደር መቻል አለበት። ለማወዳደር ኢፍ ኮንዲሽን አንዱ ነው፣ ሌሎችም አሉ። ስለዚህ ኢፍ ኮንዲሽን አንደኛው ነው። መርጠን ነው ኤክስኪዩት የምናደርገው። ኢፍ ላይ በጣም ሲምፕል ሎጂክ ነው። ትምህርት ካለ እማራለሁ፣ ካለ ስንል ኮንዲሽናል አደረግነው ማለት ነው። ከሌላ አንማርም የሚለው ያስይዘናል። ስለዚህ እስኪ አንድ ፕሮግራም እንስራ ከኢፍ ጋር የተያያዘ the greater number display የሚያደርግ እንጻፍ። ስለዚህ ራይት ፕሮግራም C++ ፕሮግራም ምን የሚያደርግ ነው? ይሄኛው C++ ፕሮግራም which reads two numbers ከኪቦርድ ላይ የሚያነብ መሆን አለበት and display the larger number ማለት ነው። ስለዚህ ትልቁን ቁጥር ዲስፕሌይ የሚያደርግ ነው የፈለግነው። ራይት C++ ፕሮግራም which reads two numbers ሁለት ቁጥሮችን የሚያነብ። ሪድ ሲል ሲኢንን ነው ማሰብ ያለብን። CIN የሚለውን እናስባለን። ዲስፕሌይ ሲባል ደግሞ አውትፑት እንሰጣለን ማለት ነው። እዚህ ጋር ዲስፕሌይ የሚያደርገው ላርጀር ነምበር። እንዴት ነው ላርጀር ነምበር ልናቅ የምንችለው? በኢፍ አማካኝነት ነው፣ አወዳድረን ይሆናል ማለት ነው። ስለዚህ ወደ ፕሮግራሙ ስንሄድ ሁሌም ሃሽ ኢንክሉድ አስትሪም እናደርጋለን። እዚህ ጋር ያስፈልገናል። የሚያስፈልገን የግዴታ መጻፍ ስላለብን አይደለም። አስትሪም የሚጠቅመን ሲአውት እና ሲኢንን ለመጠቀም ነው። ሲአውት እንጠቀማለን ለምን? ዲስፕሌይ ስለሚል። ሲኢን እንጠቀማለን ዋይ? ቢካዝ ሪድ ስለሚያደርግ ከኪቦርድ ላይ ማለት ነው። ስለዚህ ሲኢን ሲአውት ኤንድ ለሚባሉት ኤስቲዲ 4 ማድረግ ይኖርብናል። ያን ግን ለማስቀረት ዩዚንግ ኔም ስፔስ ኤስቲዲ እንላለን። ኤስቲዲ የሚጠቅመው 4 ኤስቲዲ 4 እያልን ከፊት ያለውን ለማስቀረት ነው። ስለዚህ the name of the function main ነው። ሪተርን ታይፑ int ነው። ቦዲ እንከፍታለን፣ የፈንክሽኑን ቦዲ። ፕሮግራሙ ምንድነው የሚለው? ሁለት ቁጥሮችን የሚያነብ። ስለዚህ ሁለት ቁጥሮችን አንብቦ ትልቁን ነው ዲስፕሌይ የሚያደርገው ከሁለቱ። ሁለት ቁጥሮችን ለማንበብ ሁለት ቫሪያብል ያስፈልገናል፣ ሁለት ባልዲዎች ያስፈልጉናል። ሁለት ቁጥር ለማንበብ x y እንበለው። ኤክስ እና ዋይ ነው። አንብብ፣ ከኪቦርድ ማንበብ አለበት ተባለ። እቺን ዩዘር ፍሬንድሊ ለማድረግ ኢንተር ቱ ነምበርስ እንላለን። ሲምፕሊ ዲስፕሌይ ነው የሚሆነው። ከቁጥር ከማስገባት ጋር ምንም የሚያያይዘው ጉዳይ የለም። ስለዚህ ሲኢን ትልና ኤክስ እዛው ኤክስትራክሽን ኦፕሬተር ዋይ ሰማይኮለን ኤክስትራክሽን ኦፕሬተር ይባላል። ከሲኢን ጋር ያለው ከሲአውት ጋር ያለው ኢንሰርሽን ኦፕሬተር፣ ኢንሰርሽን ስትሪም ኦፕሬተር ማለት ነው፣ ወይም ኢንሰርሽን ኦፕሬተር። ኤክስትራክሽን ኦፕሬተር ከሲኢን ጋር ያለው ሁለቱም ተቀበልን ማለት ነው። እዚህ ጋር ከተቀበልን በኋላ ልናወዳድር ነው። ምን እያልን? ማወዳደሪያ ክራይቴሪያዎች፣ ማወዳደሪያ አካሄድ አለ። ኢፍ የሚባለው የዛሬው ቶፒካችን ነው። ኢፍ ኤክስ ግሬተር ዛን ዋይ ከሆነ ሲአውት ምን እንበል? ኤክስ ኢዝ ግሬተር ልንለው ማለት ነው። ስለዚህ አሁን ያለው ምንድነው? ሲአውት
ዲስፕሌይ የሚሆነው ኤክስ ከበለጠ ብቻ ነው። ከሁለቱ ቁጥሮች ከኪቦርድ የምንቀበላቸው ሁለት ቁጥሮች አሉ። ከነሱ ውስጥ ኤክስ ከበለጠ ኤክስ ኢዝ ግሬተር የሚል ሜሴጅ እናያለን። ዋይ ቢበልጥስ ምንም አናይም። ዋይ ቢካዝ አልነገርነውም፣ እንዲህ አድርግ ብለን አልነገርነውም። ከኮምፒውተር ጋር ነው የምናወራው፣ ከሰው ጋር አይደለም። ዛሬ ትምህርት ካለ እማራለሁ ካልን ባይ ዲፎልት ከሌላ አልማርም የሚለውን ወስነናል ማለት ነው። ይሄ ግን ኮምፒውተር ነው። ይሄ ያ የሰው ልጅ የሚያስበው ነው። እዚህ ጋር ኮምፒውተር ነው። ስለ እያንዳንዱ ነገር ኤክስፕሊሲትሊ መጻፍ ይኖርብናል ማለት ነው። ስለዚህ ራን እናድርገው። ይሄንን ነገር ራን ስናደርግ አንድ ኤረር አለ እያለ ነው። ምክንያቱም እዚች ጋር ፋታል ኤረር ኖ ሰች ፋይል ኦር ዳይሬክተሪ ይላል። ምን የሚል iOS ስትሪም ነው የሚለው። ምን መሆን አለበት? ስትሪም መሆን አለበት። ስለዚህ iOS ስትሪም በትክክል ካልተጻፈ ስፔሊንግ እያንዳንዷን ነገር ያያታል ማለት ነው። አያጠጋጋም፣ ማጠጋጋት የሚባል የለም። ራን እናድርገው። ራን ስናደርግ ትንሽ ጠብቁን። ራን ኢንተር ቱ ነምበርስ ይላል። ሁለት ቁጥሮችን ስጠኝ እያለ ነው። ብሊንክ እያደረገ ነው። ሁለቱን ልንሰጠው ነው። 5 እንሰጠውት፣ ከዛ 4 እንሰጠውት። ሁለቱንም ቁጥር የኤክስ የመጀመሪያው የኤክስ ቫልዩ ነው። ኤክስ ስለሚቀድም ማለት ነው። የኤክስ ቫልዩ ነው 5 ቁጥር። የዋይ ቫልዩ 4 ነው። ስለዚህ 5 ይበልጣል ከ4 ትክክል ነው። ኤክስ ኢዝ ግሬተር የሚል ሜሴጅ እናያለን። ኢንተር ስትሉት ኤክስ ኢዝ ግሬተር የሚል ሜሴጅ እናያለን። እስኪ እናሳንሰው። እችን አዲስ መስመር እንዲያደርግልን ለመለየት እንዲመቸን ኤንድል እናድርጋት። እዚሽ ጋር ሪተርን ብለን ነበረ። ያው አውቶማቲካሊ ራሱ አድ ስለሚያደርገው ነው፣ ችግር የለውም። ስለዚህ አሁንም ራን እናድርጋን። ቁጥሩን እንቀይረው። ራን አድርገን ቁጥሩን እንቀይረው። ለምሳሌ 7 እንበል፣ ይሄን ደግሞ 34 እንበለው። ስለዚህ 7 ያንሳል ከ34። የኤክስ ዋጋ 7 ነው፣ የዋይ ዋጋ 34 ነው። ስለዚህ ልዩነት ይኖረዋል ማለት ነው። ልዩነት ይኖረዋል። አሁን ምንም ዲስፕሌይ የሚሆን ነገር አናገኝም። ቢካዝ ኤክስ ኢዝ ግሬተር የሚለው የሚወጣው ኤክስ ሲበልጥ ነው። አሁን ግን ዋይ ነው የሚበልጠው። ምንም አይነት አውትፑት አላያችሁም። ይሄኛው ከፕሮሰሱ የሚወጣ ከኮምፓይለሩ ከዚህ ከኤዲተሩ ከአይዲኡ የሚወጣ ነው እንጂ የዚህ አይደለም የሚለውን እንወስዳለን። ስለዚህ አውትፑት የለንም ምንም ነገር። ይህን ነገር ማስተካከል እችኛዋ ኢፍ ብቻ ነች። ኢፍ ኮንዲሽን፣ ኢፍ ኤልዝ አትባልም። ኢፍ ኮንዲሽን ኢፍ። ይሄን ማሻሻል አይቻልም? ይቻላል። ምን በማድረግ ኤልዝ ማድረግ እንችላለን። ኤልዝ ብለን መጻፍ እንችላለን ማለት ነው። ስለዚህ ኤልዝ ካልሆነስ ማለት ነው። ካልሆነ ሲ አውት ምን ማለት ይቻላል? እዚሁ ዋይ ኢዝ ግሬተር ማለት ይችላለሁ። አሻሻልኩት ማለት ነው። ስለዚህ ዋይ ይበልጣል ብዬ መጻፍ እችላለሁኝ ማለት ነው። ምናልባት እኩልም ሲሆን ዋይ ይበልጣል ነው የሚለው። ኤክስ ከበለጠ ብቻ ነው ኤክስ ኢዝ ግሬተር የሚለው። ዋይ ይበልጣል እያለ ነው። ራን እናድርገው። ራን ስናደርግ ሁለት ቁጥሮችን ስጠኝ አለኝ። 7 እና 34 ልስጠው። ዋይ ኢዝ ግሬተር የሚል ሜሴጅ ነው ዲስፕሌይ የሚያደርግልኝ። ዋይ ኢዝ ግሬተር። ዋይ ለምንድን ነው ዋይ ኢዝ ግሬተር ዲስፕሌይ የሚያደርገው? ምክንያቱም ዋይ ስለሚበልጥ ነው። ኤክስ ከበለጠ ይሄን፣ ዋይ ከበለጠ ይሄን። ይሄ ማለት ሴሌክቲቭ ነው ማለት ነው። ወይ እቺን ነው ዲስፕሌይ የሚያደርገው፣ ይሄ ጠቅላላውን ዲስፕሌይ አያደርግም። ስለዚህ ሴሌክቲቭሊ ነው ኤክስኪዩት የሚያደርገው። የፈለግነውን መርጠን ኤክስኪዩት ማድረግ እንችላለን። ይሄን ነገር እስኪ ሻል እናድርገው። ምን በማድረግ ይሄን ነገር ምን በማድረግ ሻል እናድርገው? እቺን ኢኳል ሳይኗን ለመጨመር እንሞክር። ኢኳል ሳይኗን ለመጨመር እንሞክር። ኢፍ እንበለው ድጋሚ እዚህ ጋር ዋይ ኢዝ ግሬተር ኤክስ ግሬተር ዛን ኤክስ ዋይ ከበለጠ ይሄንን አድርግ። እኩል ሲሆኑ አይሰራም ማለት ነው እዚህ ጋር። ስለዚህ ራን እናድርግ። ኢንተር ቱ ነምበርስ 6 7 ስናደርግ ዋይ ኢዝ ግሬተር የሁለተኛው ስለሚበልጥ አሁንም ራን አድርገን 89 እና 34 ኤክስ ስለሚበልጥ ኤክስ ኢዝ ግሬተር እንላለን። ራን አድርገን 5 እና 5ን ብንሰጠው መልስ የለውም፣ ምንም ነገር የለም። ስለዚህ ይሄንን ኬስ መጻፍ ይኖርብናል። ምን አድርገን ነው የምንይዘው? ኤልዝ የሚል እንጽፋለን። ኤልዝ ስንል ኤልዝ ካልን በኋላ እዚህ ጋር ሲ አውት both are they are equal
ኢኳል የሚል መልስ መስጠት እንችላለን ማለት ነው። ስላሽ ኤን እናድርገው ያው ነው ኤንድል ስላሽ ኤን ማለት አዲስ መስመር ማለት ነው። ኤንድል አዲስ መስመር እንዲሆን ማድረግ ማለት ነው። ስለዚህ ራን ስናደርግ አሁን ሁለት ቁጥሮችን ስጠኝ አለኝ 3 ልስጠው አሁንም 3 ልስጠው እኩል ናቸው they are equal ምንድነው የሚለው ፕሮግራሙ x greater than y x greater than y አሁን I mean if x is greater than y ሁለት ቁጥሮችን ተቀበልን እዚህ ጋር if x is greater than y x is greater የሚል ሜሴጅ ዲስፕሌይ ያደርጋል if y is greater than x y is greater አለዚያስ ሁለት ቁጥሮች ሶስት ኬስ ነው ያላቸው ሁለት ቁጥሮችን ስናወዳድር የመጀመሪያው ሊበልጥ ይችላል የሁለተኛው ሊበልጥ ይችላል ሶስተኛው ኬስ እኩል ናቸው ሁለቱም ማለት ነው ስለዚህ ይሄ if እና if elseን በዚሁ አይተናል የሚቀጥለው ላይ nested if elseን እናያለን nested if elseን እናያለን ከዚህ ጋር ተያይዞ ምናልባት እዚህ ላይ ምን ልንሰራ እንችላለን ግሬድ መስራት እንችላለን ማርክ ተቀብለን ከዚህ በላይ ከሆነ a አድርገው ከዚህ በላይ ከሆነ b አድርገው የሚል መስራት ይቻላል ስለዚህ እንደ ኤክሰርሳይዝ እዚህ ጋር write a C++ program which reads mark of students students and display grade grade and display እንዲያደርግ ማድረግ ይቻላል ማለት ነው ስለዚህ በዚህ ወይ እንደነወስደው ነው ምለው ምንድነው የሚያደርገው C++ ፕሮግራም ማርኩን CE ነው ያደርጋል ማርክ ብቻ 90 70 80 ከዛ ዲስፕሌይ የሚያደርገው ምንድነው ግሬድ ነው A ነው B ነው C ነው ማለት ይቻላል እቺን ኤክሰርሳይዝ ሞክሯት እንላለን ስላዳመጣችሁን ስለተከታተላችሁ እናመሰግናለን በድጋሚ this is Ethio Programming YouTube channel please leave your comment and subscribe አድርጉ like አድርጉ goodbye